ዳሩ ምንድነው የህይወት ውሉ መኖር ካልቻለ አንዱ ለሁሉ ጥንቱም ከድሮ የመጣው ስሜ መምህር ዳንኤል ገለሜ ይባላል። የአማን ካምፓስ አብሲኒያ ኮሌጅ ባለቤት ነኝ። የወር ቀለብ በወር አንድ የሚመጡ ባልቴቶች አሉ። ለነሱ በምንሰጠው ፕሮግራም ላይ ነው ያለ ነው። እንግዲህ እግዚአብሔር ብሎ ዛሬ 24ኛ ዙር ነው መጥተው የወሰዱት። ስንጀምር እውነት ለመናገር በራእይ ነው የጀመርነው። በስሜት ቢሆን 3ኛ ዙር ወይም 4ኛ ዙር ላይ እስከዚህ እስከ 24 ዙር አንሄድም፣ ልናቋርጥ እንችላለን። በራእይ እስከጀመርን ድረስ የሚገጥመን ማንኛውም ፈተና እንኳን ቢኖር በእርግጠኝነት ፈተናውን እያለፍን ፈጣሪም እየረዳን ዛሬ 24ኛ ዙር ሰጥተናል። እሱ ነው እኔን ሰው ያደረገኝ ያቆመኝ። 24ኛ ዙር ስንሰጥ ግን ትንሽ ለየት የሚያደርገው ይሄ ባለፈው ትዝ ካላችሁ በመሃል ከመክሮኒ ዘይት፣ ፉርኖ ዱቄት፣ በቆሎ ዱቄት፣ ሳሙና፣ ጨው እኛ ያንን ነው በቋሚነት የምንረዳቸው። ከዛ ውጪ አልፎ አልፎ አንዳንድ ደጋግ ባለሀብቶች ባለፈውም አቶ መሐመድ ሰይድ አንዳንድ ብርድ ልብስ ሰጥቷቸዋል። ዛሬ ደግሞ ሚዛን የሚኖር ነዋሪ ከድር አገኘው ባልገኝም ልርዳቸው ብሎ አጠቃላይ የፕላስቲክ እቃዎችን ወደ 11 አይነት ከጆክ እስከ ማንኪያ እስከ ሹካ እስከ ትሪ ድረስ ከ5000 ብር በላይ ገዝቶ ሰጥቶኝ በዚህ የወር ቀለባቸው ላይ ጨምሬ ሰጥቻለሁ እና በኮሌጁ ስም እሱንም አመሰግናለሁ። እነሱም ባርከውታል፣ በረከቱ ደርሶታል። እነኚህ ባልቴቶች እውነት ለመናገር ስንጀምር ብዙዎቹ እድሜያቸው ከ70 በላይ ነው። ስራ መስራት አይችሉም። የተወሰኑት ደግሞ አይነ ስውር ናቸው። የአካል ጉዳተኛ አይነ ስውር ናቸው። ስራ ፈጥረው ስራ የሚሰሩ አይደሉም እና ከመነሻውም ጾማቸውን እንዳያጡ በማሰብ ይሄ ኮሌጅ እግዚአብሔር ረድቶት 24ኛ ዙር ላይ እሱ ነው እኔን ሰው ያደረገኝ ያቆመኝ። ለመርዳት ሰዎችን የግድ ገንዘብ ሊኖርህ ያስፈልጋል የሚል እምነት የለኝም። ቅንነትና እምነቱ ካለ ከሌለህም አሳልፈህ ትሰጣለህ፣ ከሌለህም ትቆረስላቸዋለህ። ምንድነው መጽሐፍ ቅዱስ ላይ ስናይ ምንም የሌላት ዲናር ማለት ትንሽ ሳንቲም ስትሰጥ ከትርፋቸው ከሰጡት ይልቅ ባለ ዲናሯን ነው ስሟ የተነሳው መጽሐፍ ቅዱስ ላይ። ለመስጠት ከጉድለትም እንድሰጥ ያስፈልጋል። ይሄ ደግሞ መስጠት የትኛውም የሃይማኖት ተቋም የሚያዘው፣ ኦርቶዶክሱም፣ ፕሮቴስታንቱም፣ ሙስሊሙ፣ ሌላም ያልጠቀስኩት ቤተ እምነቶች በሙሉ መስጠት እንዳለብን እግዚአብሔር ከሰጠን ነገር፣ ፈጣሪ ከሰጠን ነገር መቆረስ እንዳለብን በግልጽ ያስቀምጣል። ስላለህ ወይ ስለሌለህ ሳይሆን ከጉድለትህ መስጠት ትችላለህ። እኛ እንግዲህ እግዚአብሔር ረድቶን እነኚህን ሰዎች እየረዳን ነው። ከጉድለታችንም ቢሆን እግዚአብሔር አንዴ የሰጠን ራዕይ ስለሆነ እነዚህን ሰዎች መርዳት እንቀጥላለን። እነኚህን ለመርዳት በአመት ከ140,000 ብር በላይ ነው ወጪ የምናወጣው እነዚህ ለቀለባቸው ለመግዛት። እነዛን ደግሞ ለመርዳት እኔ የማስበው ነገር አለ። ምንድነው? እኔ በራሴ በኩል ባለጸጋ እንጂ ባለሀብት አይደለም። ባለሀብት ሀብትን ለማግኘት የትምህርት ስራ አይሰራም። ያንን የሞከሩም ከጨዋታው ውጭ ሆነዋል። የትምህርት ስራ አንድ ጊዜ አገኛለሁ ብለህ የምትገባው ስራ አይደለም። ግን ረጋ ብለንም ቢሆን ከምናገኘው ለነዚህ ሰዎች በመቆረሳችን አንደኛ እኔ በራሴ በኩል የሚጸጽተኝና አእምሮዬን የሚነካ ማንኛውም የህይወት ታሪክ እንዲኖረኝ አልፈልግም። ብዙዎቹ ይባርኩን ነበረ።
የነሱ ጸሎት ደግሞ ረጅም ዕድሜ ይሰጠናል። የነሱ ጸሎት ባለን ነገር ደስተኛ እንድንሆን ያደርገናል። አንደኛ የመንግስትንም ስትራቴጂ እያስፈጸምኩ ነው። ለምን? ትልቁ ድህነትን መቀነስ ይላል። ድህነትን ለመቀነስ 10 ባልቴቶችን በየወሩ ኩፖን ይዘው መጥተው የማስተናግድ ከሆነ በቀጥታ ፓርቲውን ርዕዮተ ዓለም ድህነትን ከመቀነስ አንጻር እየፈጸምኩ ነው ያለሁት። እንደ መንግስት ማድረግ የሚገባው ነገር ቢኖር በጣም ደጋግ ባለሀብቶች በቤንች ሸኮ ዞን ውስጥ አሉ። ማደራጀት ያስፈልጋልና ቢቻል አንድ መመገቢያ እዚህ ሚዛን ላይ ደግሞ አንድ መመገቢያ ተዘጋጅቶ እኛም አስተባብረን አሁን ለጊዜው ሴቶችን ነው እየረዳን ያለ ነው። በተቻለ አቅም ሴቶችን ነው የምታስቀድመው። ደግሞም ነፃ የትምህርት ዕድል መስጠት የተለመደ ነው። ያውን አማን አብሲኒያ ለ5 ሰዎች ነፃ የትምህርት ዕድል ሰጥተዋል። ወደ ገንዘብ ስትዘረዝረው ደረጃ 4 እስኪይዙ 80 ሺህ ብር በላይ ነው የሚፈጀው። እሱ የተለመደ ነው። ሌላው የተለመደ ደግሞ በዓላትን ታሳቢ አድርገ ማዕድ ማጋራት በአደባባይ ላይ የተለመደ ነው። እኔ እሱን እየተቃወምኩ ሳይሆን ከሱ ይልቅ እነዚህ ሰዎች እኮ ማዕድ ተጋርተው በነጋታው የሚበሉት ነገር የለም። ከሱ ይልቅ እንደዚህ በቋሚነት በተቻለ አቅም ሰፍሮ መስጠትና መቆረስ ይበልጥ ውጤታማ ስለሚያደርግ እነዚህ ደጋግ ባለሀብቶችን እኔ በራሴ በኩል የምመክራቸው ከኛ ልምድ ወስደው እኛም እጃቸውን ይዘን 5 ሰው 10 ሰው እያንዳንዱ ቢይዝ በእርግጠኝነት በቤንች ሸኮ ዞን ጾሟን የምታድር ባልቴት በዕድሜ የገፉ አሮጊቶች ቅድም አይታል ከ70 በላይ ነው ዕድሜያቸው። አካል ጉዳተኞች በእርግጠኝነት አይኖሩም እና እጃቸውን ይዘን አነቃቅተናቸው ወደዚህ ሲስተም ውስጥ እንዲገቡ ነው እኔ ሐሳብ የምሰጠው። እኛ በምድር ላይ ስንኖር መልካምነት ይፈለጋል። እነዚህ ሰዎችም ባንረዳ ያው ነው ልንል እንችላለን። ባለሀብትም ሆንክ በጣም ብዙ ትምህርትም ተማር፣ ትልቁን ስልጣንም ያዝ፣ ጠረጴዛ ላይ ከምትቀርብልህ አንድ እንጀራ ውጪ ምንም አትበላም። መዓት ማደሪያ ክፍል ቢኖርህም እንኳን አንዷ ክፍል ላይ ነው የምታደርገው። እዚህ የለበስኩት ልብስ ላይ ደርቤ የምለብስበት ምንም አቅጣጫ የለም። ስለዚህ በምድር ላይ እስካለን ድረስ ለሌሎች በመቆረስ ሰላምን፣ ደስታን፣ እረፍትን ማግኘት አለ። ምስኪን ድሃ የሆኑ ሰዎችን ስናይ ከንፈራችንን በመምጠጥ የከንፈር አገልግሎት ከምንሰጥ ሐዘናችንን መግለጥ ጥሩ ሆኖ ሳለ ለሐዘናችን መገለጫ ግን ምላሽ መስጠት አለ። እሱም ምንድነው? ጾም እንዳያድሩ መቆረስ ነው የሚያስፈልገው። ወይም ከባለ ሀብትነት ወደ ባለጸጋነት መግባት የሚቻለው ምንም የሌላቸው ሰዎች ስናበላ ስንመግባቸው ነገሮች ሁሉ ለእኛም እየተሳኩልን የሚመጡትና ይሄ ኮሌጅ ይቀጥላል። ይሄንን እንደውም ፈጣሪ ካለ በሰፊው የሚያድሩበትንም ቦታ ሰጥተናቸው ቀስ በቀስ ትልቅ የድጋፍ የእርዳታ ተቋምን እያደረግን እንቀጥላለን። ቅድም እንዳየኸውም የቀበሌ ተወካዮች መጥተው አይተው ስጦታውን ሰጥተው ነው የሄዱት። ይሄ ነገር በሁሉም ተቋም ላይ ቢቀጥል በእርግጠኝነት ጾም የሚያድር አንድም የ70 እና የ80 ዓመታት በዕድሜ የገፉ ሴቶች፣ እናቶች፣ አያቶቻችን በፍጹም አይኖሩም እና እኔ በአደራ መልክ የምለው የሚያስተባብረን የመንግስት አካልም አስተባብሮን ትላልቅ የመመገቢያ ማዕከላቶችን በሁለቱ ከተማ ጀምረን ወደ ወረዳም እንወርዳለን። ነገሮችን ደግሞ እግዚአብሔር ያሳካልና ይህንን ለማለት ነው የምፈልገው። የመንግስት ሰራተኞችም በቂ ባይሆንም ደሞዝ ኑሮ በጣም ቢወደድም በተቻለ አቅም ግን ለ10 እንኳን አንድ አሮጊት ብትረዱ በጣም መልካም ነው። ኑሮ እንደሆነ ያው የሚጎል ነው ሁሌ። ረድተን ግን ቢጎል ይሻላል ሳንረዳ ከሚጎል። ይቻላል ቢረዳዳ ሁሉም በአንድነት፣ ይቻላል ቢረዳዳ ሁሉም በአንድነት፣ ይቻላል